ሰላም ጤና ይስጥልኝ እንደምን ሰነበታችሁ ውድ የስለ መጽሐፍት የዩቲዩብ ቻናሌ ቤተሰቦች። እንግዲህ በስለ መጽሐፍት የዩቲዩብ ቻናል የተለያዩ መጽሐፍቶች እንግዲህ ይዳሰሳሉ፣ የተለያዩ የጥበብ ስራዎችም ይቃኛሉ። እናንተም ቻናላችንን ላይክ እና ሰብስክራይብ በማድረግ በጥበብ ላይ የምንሰራውን ቪዲዮ አበረታቱን። እንግዲህ በዛሬው ዕለት በሀገራችን እጅግ ተወዳጅ ከሆነው የሱፊዝም መጽሐፍ መካከል እንግዲህ በርካታ ሀሳቦችን እያነሳን ሰንብተናል። በዛሬው ዕለት ደግሞ ማንነትን ከማወቅ በላይ እውቀት የለም ይሉናል ሱፊዎች። ይህንን ሀሳባቸውን ልንቆነጥር ወደድን። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ሀሳባቸው እናመራለን። ማንነትን ከማወቅ በላይ እውቀት የለም። የሰው ልጅ ባወጣው የራሱ የጊዜ ቀመር አዲስ ዓመትና አዲስ ዘመን ውስጥ እንደገባ አድርጎ ራሱን ያደሰ መኖር ከጀመረ አሁንም በራሱ አቆጣጠር ዘመናት ተቆጠሩ። ይህ ግን ራስን እንደማታለል አሊያም ራስን አለማወቅ መሆኑን ሱፊዎች ይናገራሉ። ራስን ማታለልን አስመልክቶ ከሱፊዝም እምነትና ፍልስፍና በመቃረም ለመበተን ወደዱ። የሱፊዝም ራስን የማታለል ፍልስፍና የሚጀምረው በምክር ነው። የቱንም ያህል ቢፍጨረጨር የጭንቅላቱን ኋላ ጀርባ ማየት የቻለ ሰው የለም። የሚገርመው ግን የኛው አካል የሆነው አይናችን ሊያዩ ያልቻለውን ነገር ሌሎች አይተው ይሉናል። አንዳንዴ ለራሳችን ከራሳችን ይልቅ ሌሎች የሚያዩት ይበልጣልን እንደማለት ነው። ሱፊዎች ራስን ማወቅ ከሰይፍ ስለት የሰላ ኃይል አለው ይላሉ። ምክንያቱም እንዲህ አይነቱ እውቀት ውስጥ ድረስ ዘልቆ የመግባት ብቃት ያለው መሆኑን ነው። ራስን በመውደድ እሳት የሚቃጠል ሰው በእሳቱ ብርሃን ውስጥ ራሱን ሲያታልል ይመለከታል የሚባለው ለዚህ ነው። ራስን ማታለል የሚጀምረው ራስን አጥብቆ ከመውደድ የተነሳ ከሆነ ራስን መጥላት ባይቻል እንኳን አለመውደድ እንደሚቻል ደግሞ ከጥንቶቹ አስተምሮት ልንቃርም ይገባል ይሉናል ሱፊዎች። ከኛ በፊት ኖረው ያለፉት በትምህርታቸውና በምክራቸው ጽፈውልን ያለፉትን ስናገላብጥ የማሰብ ንቃት ጨምረውልንና እንደሚገባንም እንድንመላለስ ቀርጸውን አልፈዋል። እግር ስር የሚያደናቅፍ ድንጋይ ተቀምጦ ዓይንህን ከድንጋዩ ለማሸሽ ብትሞክር ራስህን ማታለል በቅጽበት ይገባል። ድንጋዩ የሚመታው ዓይንህን ሳይሆን እግርህን ነዋ። ብዙዎች ራስን በማታለልና በመሸንገል መንገድ ሲሄዱ እውነት እያሰናከለች ስትጥላቸው የምንመለከተውም ለዚህ ነው። የጠቢብ እጅ የያዘ ተማሪ አስቀድሞ እንዳይሰናከል ጠቢቡ ያስተምረዋል። አላዋቂነቱ አይሎበት ቢሰናከል ደግሞ እንዴት እንደሚነሳ አሁንም ያስተምረዋል ይላሉ። እውነተኛ አስተማሪ በምትሄድበት መንገድ መምራት ብቻ ሳይሆን ከሱ የተሻለ ርቀት እንዴት መጓዝ እንደምትችልም ያሳያል። ይህ ደግሞ ማንነትን ገልጾ የማሳየት ጥበብ መሆኑን ሱፊዎች ይናገራሉ። ማንነትን ከማወቅ በላይ እውቀት የለም የሚሉን ሱፊዎች አውቃለሁ በማለት ከሚመጻደቀው ይልቅ አለማወቁን የተረዳው እሱ ታላቅ ጠቢብ ነው ይሉናል። ምክንያቱም አህያ የቱንም ያህል መጽሐፍ ቢጭኗት አህያነቱ አይቀየርምና። ቁም ነገሩ መጽሐፉን ማንበቡ ሳይሆን ባነበቡት ላይ ተመስርቶ የባህሪ ለውጥ የማምጣቱ ጉዳይ ነው። በዚህ ረገድ ከሱፊዝም ወጎች አንዳንዶቹን እንቀንጭብ። አንድ ቀን ናስሩዲን እግሩ ላይ መጽሐፍ አስሮ በመንገድ ሲሄድ የተመለከተው ጓደኛው ወደሱ ጠጋ ብሎ እግርህ ላይ መጽሐፉን አስረ የምትሄድ ምን ሆነ ነው በማለት ቢጠይቀው እንዳይጠፋብኝ ሲል ይመልስለታል። ከድርጊቱ ይልቅ በመልሱ የተገረመው ጓደኛው ነገር ግን በእግርህ ላይ ካሰርከው ልታነበው አትችልም እኮ በማለት መልሶ ቢጠይቀው ናስሩዲንም ከጠፋብኝም እኮ እንዲሁ ላነበው እንደማልችል አታውቅምን በማለት መለሰለት። የናስሩዲን መንገድ ከአህያዋ መንገድ ጋር ተመሳሳይ ሆነብን። ልዩነታቸው ናስሩዲን የተሸከመውን ማወቁ ሲሆን አህያዋ ደግሞ አለማወቋ ይሆናል። የሰው ልጅ ባህሪ አራት መገለጫዎች እንዳሉት ሱፊዎች ይናገራሉ። የመጀመሪያው ከፈጣሪ ጋር፣ ሁለተኛው ከራሱ ጋር፣ ሶስተኛው ከሰዎች ጋር ሲሆን የመጨረሻውና አራተኛው ደግሞ ከዓለም ጋር ነው። ከፈጣሪ ጋር የሚኖረን የባህሪ መግለጫ በሰባት መርሆች ላይ መመስረቱን የሚነግሩን ሱፊዎች
እነሱም የሚገባውን መስጠት፣ ልኩን ማወቅ፣ ስለ ስጦታው ማመስገን፣ ሕጉን መቀበል፣ በፈተናዎች መታገስ፣ ታላቅነቱን ማሰብ እና እሱን መሻት ነው። ከራስ ጋር የሚኖርን መገለጫም እንዲሁ 7 መርሆዎች አሉት ይሉናል። ፍርሃትን ማስወገድ፣ ለበጎ ነገር መጣር፣ ክፉን መቋቋም፣ ለመንፈሳዊ ሕግጋት መገዛት፣ ሀቅና ቅንነትን መከተል፣ ራስ ወዳድነትን ማራቅና በድህነትም ውስጥ ቢሆን እነዚህን ጠብቆ መኖር ናቸው። የሰው ልጅ ባህሪ ሶስተኛው መገለጫ በሆነውና ከሰዎች ጋር ሊኖርን በሚገባው ባህሪያ የሚገኙት 7 መሪዎች ደግሞ ቻይነት፣ ይቅርባይነት፣ ትህትና፣ ለጋስነት፣ ርህራሄ፣ መልካም ምክር፣ ፍትህና ሚዛናዊነት ናቸው። አራተኛው ከዓለም ጋር የሚኖረን ባህሪ 7ቱ መሪዎች ደግሞ ኑሮዬ ይበቃኛል ማለት፣ ከማናገኘው ይልቅ የምናገኘው መምረጥ፣ አስቀያሚ የሆነውን ነገር መጣል፣ የተትረፈረፈውን ነገር መጥላት፣ መታቀብን መምረጥ፣ በዓለም ክፉ የሆነውን ነገር ማወቅና መሻቱን ማስወገድ እንዲሁም ክፉ ነገር እንዳይሰለጥንብን መቃወም ናቸው። በእነዚህ ዙሪያ ለዘመኑ የሰው ልጅ ባህሪ ይጠቅማሉ የምንላቸውን በሱፊስቶች ወግ ላይ ተመስርቶ ልንገፋባቸው ወደዱ። አንድ ቀን ሱፊው ጁናይድ በመንገድ ሲሄዱ አንድ ሰው አስቁሞ አምላካዊ ትእዛዝን የሚያውቅ እውነተኛ ጓደኛ ከየት ማግኘት እችላለሁ? በማለት ጠየቃቸው። ጁናይድም ጥቂት አሰቡና መከራን የሚሸከምና ፍላጎትን የሚያሟላ ጓደኛ የምትሻ ከሆነ አታገኝምና ባትለፋ ይሻላል። መከራውን ተሸክመ ፍላጎቱን ለማሟላት የምትሻው ጓደኛ ፈልገ ከሆነ ግን ብዙ ሺዎች ላስተዋውቅ እችላለሁ አሉት። ይቺ ጨዋታ የሱፊ መምህር የአልጋዚ ነበረች። ከአልጋዚ ጨዋታ እንድገም። አንድ ቀን የእምነት አባት አብርሃም በመንገድ ላይ ያገኘውን አንድ ጎረቤቱን ቤቱ መጥቶ እራት እንዲጋብዝ ይነግረውና ያልፋል። ታዲያ የዛን ቀን አብርሃም በሄደበት ቦታ የጋበዘው ሰው አመንዝራና ዋሾ መሆኑን ከሌሎቹ ይሰማል። እንዲህ አይነቱን ሰው በቤቱ መጋበዙ የቆጨው አብርሃም የራት ሰዓት ሲደርስ በሩን ከውስጥ ጠርቅሞ ይቀመጣል። ጎረቤቱም የአብርሃም ቤት በር መዘጋቱን ተመልክቶ እያዘነ ተመልሶ ይሄዳል። በዚህ ቅጽበት ግን ያ ከፈጣሪ ድምጽ ወደ አብርሃም ይመጣል። ወደ አንተ ለእራት መጥቶ የነበረው ሰው 70 ዓመቱ መሆኑን ታውቃለህ? በማለት አብርሃም ጠየቀው። አብርሃምም በመንቀጥቀጥ እንደማያውቅ መለሰለት። የፈጣሪም አንተ ለአንድ ቀን ልትመግበው የተጸየፍከውን ሰው እኔ ግን ከ70 ዓመት በላይ ሳይሰለቸኝ መግቤዋለሁ። የእሱ ኃጢአት ከኔ ይልቅ ለአንተ በልጦ የተሰማህ በምን ምክንያት ይሆን? በማለት ጠየቀው። አብርሃም በስራው ተጸጸተ። ክፋትና ትዕቢት በሰው ልጅ ላይ በ3 መልኮች ይገለጻሉ ይሉናል ሱፊዎች። እነሱም ብቻውን ሲሆን በሚያዝንና ከሰዎች ጋር ደግሞ ሲሆን በሚደሰት፣ ሰዎች ሲያመሰግኑት አምላኩን በሚያመሰግን፣ እንዲሁም ሌሎች ሰዎች ስለ እሱ ክፉ ሲናገሩ አምላኩን በሚረሳ ሰው ባህሪ ውስጥ ነው ይላሉ። ይህ ሐሳብ ወደ አልጋዚ ይመልሰናል። አንዳንዶች ይላሉ አልጋዚ በሕግ ከቁጣ ስስትና ግብዝነት እንድታቀብ ታዟል ይላሉ። ከነዚህ ለመታቀብ ግን ፈጽሞ አንችልም። ምክንያቱም አብረውን በውስጣችን የተፈጠሩ ነገሮች በመሆናቸው ነው። ጥቁሩን ነጭ አድርጉ የሚል ትእዛዝ የለምና። ብዙዎች እነዚህ ተግባራት በሕግ ነቅለን እንድንጥላቸው የታዘዙ ይመስላቸዋል። ነገር ግን ሕግ የሚያዘን ልጓም በማበጀት እንድንቆጣጠራቸው ነው። ታላቁን ኃጢአት ብታስወግድ ለትናንሾቹ ደግሞ ይቅርታን ታገኛለህ። ሌላ የሱፊ ጨዋታ እናምጣ። አንዱ በሃይማኖቱ ጠንካራ የተባለ ሰው ኢየሱስን ተከትሎ በጎዳና ላይ ይጓዛል። ይህን የተመለከተና በሌብነቱ ሀገር ያወቀው ሰው ምናልባት ከዚህ ሃይማኖተኛ አጠገብ ሄጄ ብቆም ፈጣሪ ለሱ ሲል አብሮ ይቅር ይለኛል በማለት አሰበና ተጠግቶ መጓዝ ጀመረ። ጥቂት እንደተጓዙም ሌባው ያሳለፈውን ቆሻሻ ሕይወት እያሰበ መጸጸትና ራሱን መውቀስ ይጀምራል። በዚህ ወቅት ሃይማኖተኛው ባጠገቡ የቆመውን ሌባ ይመለከትና ምናልባት ጥላዬ ሲያርፍበት እኔም አብሬ ረክሳለሁ የሚል ስሜት ያድርበታል። ወዲያውም ሌባው ካጠገቡ እንዲርቅ ይጮህበታል። ይህን የተመለከተው ኢየሱስ እነሆ የሃይማኖተኛው መልካም ምግባርና የሌባው ኃጢአት በዚህ ቅጽበት በኩል ታጠበ። የሃይማኖተኛው መልካም ምግባር የታጠበው በትዕቢቱ ሲሆን የሌባው ኃጢአት ደግሞ በትህትናው ምክንያት ነው። ሁለቱም ከዛሬ ጀምሮ አዲስ ጉዞ ይጀምራሉ። ሱፊዎች ራሱን ስለማታለል ወይም ራስን ስለማወቅ ሲነሳ የሚሰነዝሯት አንዲት ምክር አለች። ፈረሱ ከተሰረቀ በኋላ የጋጣውን በር መዝጋት ጥቅም የለውም።
እንዲህም የሰው ልጅ እስኪያረጅ ጠብቆ ንስሐ ለመግባት መሞከሩ በከንቱ ያባከነውን ጊዜ በእርጅናው ለመመለስ የመጸጸት ያህል ነው። በስተርጅና ዓለም ከንቱ ናት። አሁን ፈጣሪን አገኘው ብትለው ምን ጥቅም አለው? በምድር ላይ የሰው ልጅ ለሚሰራቸው ኃጢአቶች በሙሉ ምሕረት ቢኖረው እንኳን ጊዜውን በከንቱ ላባከነ ኃጢአተኛ ግን ፍጹም ምሕረት የለውም ይላሉ። ሱፊው መምህር በአቡ ሻንጃ ምክር እንለያይ። አንድ ኃጢአት ፈጽመህ የኃጢአቱ ደስታ ተከትሎ ካልሄደ ያ ንስሐ ማለት ነው። ኃጢአት ከመስራት በላይ የሚጎዳ የኃጢአቱን ደስታ እያሰብክ መኖር ከጀመርክ ነው። ገላ የፈጸመው የጥቂት ሰዓታት ኃጢአት ደስታው ሲያልፍ የሚቀር ሆኖ ሳለ ልብህን አእምሮ እሱን እያኘከ ከኖረ በእርግጠኝነት ፈጻሚ ገሃነም ነው ብለዋል። የሰሩትን ኃጢአት እንደማሰብ ታላቅ ኃጢአት የለም ማለታቸው መሰለኝ።